በጣም ስታገል ነበር እና ሄሉ የነበረችበትም ሁኔታ በጣም ያሳዝናል። ላይክ ምኞት ውጥኑ ንጉስቷ መጣች ጋይስ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግቴ የህልሜን ባይዘው እስከምሰማ በጣም ቸኩያለሁ። የምር አላውቅም። ሄሉ መጀመሪያ ማውቃት ሰው ነች እና እወዳታለሁ። ግልጽ ነው። ፍቅሯም አልወጣልኝም ነበረ። አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ እዚህ ጋር ጋይስ እኔ አንድ ነገር ማለት የምፈልገው ነገር ናቲ እንግዲህ ታማኝ ፍቅረኛ እንደሆነ የምር እንደ ናቲ አይነት ወንድ በዚች ምድር ላይ ይኖራል ብዬ አላስብም። የምሬ ነው። እንደው ከስንት አንቸው አንድ ቢኖር ናቲ ነው ብዬ ነው ማስበውና እንግዲህ እንደሚታወቀው ሄሉ ናቲ ከሀገር ከወጣ በኋላ ሄሉ በጣም ብዙ ነገር ደርሶባት ነበረ። በእርግጥ በሄሉም አይፈረድም፣ ምክንያቱም ሴት ስትሆኑ በጣም ብዙ ፈተና አለው ማለት ነው። ብቸኝነት ዋለ ደግሞ ከምትወዱት ከምታፈቅሩት ሰው ስትለያዩ ማለትም የሆነ ስትራራቁ በጣም ብዙ ፈተናዎች አሉና ያኔ ሄሉ በጣም ብዙ ነገሮችን እያሳለፈች ነበረ። ሌሎች ሰዎችንም ወደ ህይወቷ ለማምጣት ሞክራ ነበረ። ነገር ግን ናቲ እነኛን ነገሮች ሁላ አይቶ ያልገደበው ወንድ ጀግና ወንድ ማለት እንደ ናቲ አይነት ሰው ነው። የብሬ ነው የምላችሁ። ማለት አይታችኋል። ሄሉ እንግዲህ ከብዙ ሰው ጋር ለስራም ብላ ይሁን ለብቸኝነቱም ብላ ይሁን ብቻ ብዙ ነገሮችን አድርጋ ነበረ። ሚዲያ ላይ ሞታ ደግሞ እኔና ናቲ ተለያይተናል ብላ በኢንተርቪው ተናግራለች፣ በራሷ ቤት ተናግራለች። በጣም ብዙ ሰዎች በናቲ ሲፈትኗት ነበረና እንደ ተለያዩ አይነት አድርጋ ነበረ ሄሉ ስትናገር የነበረ እውነቱን ለመናገር ማለት ነው። ግልጽም ነው ተለያይተናል ብላ ማውረታለች። ናቲ ግን ያ ሁላ ነገር እያየ እየሰማ እያየ ባይኑ በብረቱ እያየ ምንም ነገር አልገደበውም። የምር ትክክለኛ አፍቃሪ ማለት እንደዚህ አይነት ሰው ነው። ሄሉ እንግዲህ ሚዲያ ላይ ለስራ ብላ ነው እንጂ ከልቧ እንዳልሆነ ደግሞ ያምናል ማለት ነው ናቲ። እና ወዶችዬ እንግዲህ ዛሬ ቪዲዮቻቸውን በመሃል እያስገባን ሀሳብ አስተያየት እንሰጥበታለን። የምር ደስ ብሎናል ሄሉ ስቃ ስላየን፣ ናቲም ደግሞ በእንደዚህ አይነት መንገድ ስለተቀበላት እጅግ ደስ ብሎኛል እኔ እንዳንድ ሰው ማለት ነው። እና እስኪ ቪዲዮቻቸውን እናይ። ፍቃድሽ ከሆነ እንደ ድሮ ፍቅረኛ የመጀመሪያዬ ፍቅርን ሀሁ ያልኮት ይለያል። ቤተሰብ ናቲ በጣም ጠንካራ፣ በጣም ይሄን ሰርቶ ለመለወጥ ያለ ጉጉት በጣም በቃ ደስ የሚል በጣም ጠንካራ፣ በዛ ላይ ደግሞ እውነተኛ አፍቃሪ ነው በቃ ከልብ። እዚህ ጋር ቤተሰብ የምር ሄሉ ብቻ ሳትሆን ለናቲ እኔ ራሱ መመስከር ፈልጋለሁ ማለት ነው። ማለት ናቲ ማለት በቃ በጣም እውነተኛ አፍቃሪ ታማኝ ወንድ ማለት እንደ ናቲ አይነቱ ነው ጋይስ። እና አይተናል፣ ሁላችንም እናውቃለን በናቲ በኩል ምንም አይነት ነገር እንደሌለ፣ ለስራ ብሎ እንደወጣ ጊዜያቶቹን ሲጨርስ የስደትን ጊዜ ሲጨርስ ማለት ቤተሰቦቹን እንግዲህ ብዙ አይነት ነገር ስደት ላይ እንደገጠመው ሄሉ ታውቃለች ከኛ ይልቅ፣ ምክንያቱም ስለሚደዋወሉ ማለት ነው። ያን ነገር ሄሉ ዋጥ አድርጋ የራሷን መንገድ ስትመራ እንደነበረ፣ ከዛ በኋላ እንግዲህ እሱም ደግሞ የማያልፍ ነገር የለም አልፎ ዛሬ እንደርሶ ለእናት ለሀገሩ በሰላም በቅቶ ከእሷ ጋር ተገናኝቶ እንደ አዲስ ፍቅርን እንደ አዲስ የመጀመሪያ ነሽ፣ እኔ ከአንቺ ሌላ ሴት አልፈልግም ድሮም ብሏል። እንግዲህ ብዙ ሰዎች ወደ ህይወቷ ሲመጡ ሄሉን ያገኘ ሰው የታደለ ወንድ ነው። ሄሉ ማለት ዳይመንድ ናት።
ሄሉን የሚገልጽበት ቃል የለኝም እያለ ሲመሰክርላት ነበረ ናቲ ማለት ነው። እና ድጋሚ ደግሞ ዛሬ ሄሉን ከራሷ አንደበት እንግዲህ እንደዚህ ስትል እንሰማታለን ማለት ነው። ጋይስ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። አይገኝ አይኔ ላይ ታለሽ ላይ ምላችሁና በቃ እሷም በራሷ ጎዳና የነበረች እኔም በራሴ ጎዳና፣ ግን ሁሉም ነገር ለበጎ ሆኖ ከሁሉም ነገር በላይ ይቅርታ ይበልጣል። በይቅርታ በእርግጥ እውነት ለማውራት ሄሉ ላይክ እኔ ከመመለሴም ጀምሮ ልቧ ለይቅርታ ክፍት ነበረ ከኔ ጋር ባለው ነገር ሄሉ በነገራችን ላይ ማለት ልቧ በጣም የምሬ ነው የምላችሁና ከምንለው በላይ ነው ልቧ የሆነ እንዴት ነው ሰውን ስትቀርብም ከልቧ ነው፣ ስትርቅም እንደዛ ሆነች እና የሆነ የራቀችውን ሰው ደግሞ ድጋሚ ወደኋላ መመለስ አትፈልግም። አይተናል። ብዙ ሰዎች ቀርበዋት የራሳቸውን አላማ ሲያሳኩ ጥለዋት ወይም ደግሞ እንደራቋት እናውቃለን። እና በዛን ሰዓት ድጋሚ መጥተው ደግሞ ደም እንባ ሲያለቅሱ ሄሉ መስሎም አልታያትም። ይሄ ነገሯ ይመስለኛል ናቲን የገዛው ማለት ነውና ያው ናቲን ብሏል። ሁለቱም በየራሳቸው መንገድ ላይ ነበሩና ግን ፈጣሪ ያጣመረውን ደግሞ ሰው መለየት አይችልም። የምሬ ነው የምላችሁና በዚህ አጋጣሚ የቡታጀራ ቡታቶች ማለት ነው የቡታጀራ ቡታቶች ከነኚህ ልጆች ብትማሩ የምሬ ነው። ፍቅር የማይገባቸው ፍቅር ምን እንደሆነ ማያውቁ ትዳር ምን እንደሆነ ማያውቁ እቃቃ ጫወታ ያደረጉ ያን የልጅነት ጊዜ እንዴት ነው አፈርን ከሽንታቸው እያቦኩ ያደጉበት ጊዜ የለም ጋይስ። ልክ እንደዛ ናቸው የቡታጀራ ዩቲዩበሮች ማለት ነው። ግን ከነ ሄሉ ከናቲ ተማሩ። የብሬ ነው የምላችሁ። ወንድ ልጅ ደግሞ እንደዚህ ቆፍተን ሲልና ከልቡ ሴቱን ሲቀርባት ሴቷ ግልጽ ናት። እኛ ሴቶች የምራችን ነው የምላችሁና በጣም ለፍቅር መክፈል ካለብንን በላይ መስዋዕት እንከፍላለን። እና የሄሉን ልብ እንግዲህ ከመጣ ጀምሮ ናቲ በጣም ተመራምሮ በጣም ብዙ ነገርን አይቶ ነው ዛሬ ላይ ሄሉን ዝቅ ብሎ ድጋሚ ፍቅረኛዬ እንድትሆኚ ፈልጋለሁ ብሎ በእንደዚህ አይነት መንገድ ሰርፕራይዝ ያደረጋትና ናቲ ማለት የምሬ ነው የምላችሁ። እኔ በራሴ ዳይመንድ ነው ብዬ ነው የምገልጸው። ናቲ በምን ትገልጪዋለሽ ብትሉኝ ማለት ነው። በዚህ አጋጣሚ የቡታጀራ ማለት ነው እነኚህ ጥርቅሞች ከሱ ተማሩ። ተማሪ የምር እስኪ ቪዲዮን እያየን እንመለስ። እኔ ከእናንተ የምደብቀው ነገር የለም። እኔ ነኝ እስከዛሬ በቃ ያንገራገርኩኝ ማለት ነው። እና ምክንያቱም በቃ ታውቃላችሁ እኔም ጋር ያለውን ስሜት ላይክ ወንድ ልጅ ነኝ። አንዳንዴ ወንድ ልጅ ሆናችሁ ያሳለፍኩትም ነገር በጣም ብዙ ነገር በቃ አይዞን ናቲ አይዞን፣ እንረዳሃለን። እኛ የማዳም ቅመሞች እንረዳሃለን። አይዞን በቃ እኛ አንገታችን እንድፋለን። አይዞክ የሄሉ ሸበላ ማለት ነው። ሄሉሻም እንግዲህ መታፋፈሽ ፍንድቅ እንደምትል አንጠራጠርም ጋይዝ። እና የብሬ ነው የምላችሁና እንደ ናቲ አይነት ሰው በፍጹም ለማግኘት እመኝ ነበረ። ምክንያቱም ከአንቺ ጋር ያለውን ነገር እንዳበቃ ስለነበረ ማለት ነው። እና አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ዱር እንሆናለን አይደል? በጣም በዚህ አጋጣሚ እናንተንም ብዙዎቻችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም የብዙዎቻችሁ ጥያቄ ስለነበረ በጣም እግዚአብሔር ነው የምልህ። አሁን አይደለም ሄሉ እግዚአብሔር 2 ዓመት ሙሉ የለመነኝ ሰው አለ። 2 ዓመት ሙሉ በቃ ቀን በቀን እየደወሉ ምናምን ነገር ምክንያቱም መልካም ሰው አይደለም 2 ዓመት የምሬ ነው የምላችሁ የዘላለም ዓለም ራሱ ይገባዋል። በቃ መልካም ሰው ስለሆንክ ነው ሰው እናንተ ሁለታችሁ እንድትለያዩ ያልፈለጉ። እንዲሁም ደግሞ ኦዲየንስ ለእናንተ እንደዚህ በቃ አይደለም
አለ አይደለ በቃ ለሄሉ የሆነ አለ አይደል ብቸኝነቱን እንዳይከፋት በጣም ብዙ ነገር የከፈለላት ተመልካች ለዚህ ነው ማለት ነው። የምሬ ነው የምላችሁና እንደዚህ ሆናችሁ እንደዚህ ደስ ብሏችሁ ስላየናችሁ በጣም እጅግ ሆኖ ደስ ብሎናል እና ሄሉ ይገባታል። ናቲም ደግሞ እውነቱን ለመናገር በጣም መልካም ሰው ነክ ቃል የማይገልጽክ ማለት ነው። ሳይታክቱ እስከዛሬ የጠየቁኝ ሰዎች ነበሩ። በቃ አላቅም ምን አይነት ፍቅር እንዳሳያችሁ እና የእናንተ ፍሬ ነው ብዬ አምናለሁ በአንድ በኩል እና በጣም ነው እግዚአብሔርም በጣም ነው የማመሰግናችሁ። በጣም ትለያላችሁ። እኔ በቤተሰብ ደረጃ ራሱ እንደናንተ አይነት ሰው አላየሁም። እግዚአብሔርን እያንዳንዳችሁ በአካሉ ላይ ያገኟችኋላቸው እና በጣም ደስ ትላላችሁ። እግዚአብሔር እንግዲህ ለባዳ ነው ቤተሰቦች ለባዳ ይህን ያክል ፍቅር የሰጣችሁ ለቤተሰቦቻችሁ ምን አይነት ሰዎች እንደሆናችሁ ሳስበው ይገርመኛል። እግዚአብሔር በጣም ተባረኩ ሁላችሁንም። በጣም ተመልሷል። ሄሉ ጋይስ ይገኛለሽ እና እወዳታለሁ። ፍቅሯም አልወጣልኝም ነበረ እና ከዛ አብረን ተመልሰን ጥሩ ጊዜ አሪፍ ጊዜ እያሳለፍን መጣን። ላይክ ከሁሉም ጊዜ በላይ እኔ ደግሞ ሄሉ ልክ እንደ በፊት ልጅ ሆና አልጋ ላይ አህያ አምጥታ አህያ ላይ ቪዲዮ እየሰራች አልጋ ላይ እየዘለለች ሆና በቃ ነፃ ሆና ነበረ ያ ነገሯ እና እናቴ እውነቱን ለመናገር እና ሄሉ ማለት በጣም ግልጽ ሰው ናት፣ ምርጥ ሰው ናት ማለት አለ አይደለ በቃ ኦልሬዲ የሚዲያ ሰው ስለሆነችም ግዴታ ሰው ያስፈልጋታል። ለዛም ይሆናል ሰውን የቀረበችው እንጂ እንደዚህ ማለት ለሌላ የተለየ ኬዝ ኖሯት አይደለም። እናቴም ደግሞ በዛ መንገድ ነው ተረድቷት ዛሬ ላይ ዝቅ ብሎ ፍቅሬን ትቀበይኝ ፈልጋለሁ ያላትና በጣም ከምላችሁ በላይ ደስ ብሎናል ማለት ነውና ሄሉሻዬ እንኳን ደስ ያለሽ ይገባሻል። እናቴ አንተ መልካም እና መጨረሻችሁ ያማረና የሰመረ ይሁንላችሁ። መልካም የፍቅር ጊዜ ይሁንላችሁ። ከፍቅር ጊዜ ወደ ሽምግልና፣ ከሽምግልና ወደ ሰርግ፣ ከሰርግ ወደ ክርስትና የምናይበት ጊዜ ይምጣልን። ጋይስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ።